ሰላም ዛሬ የምናሳያችሁ አያት አካባቢ የሰራነውን ባለ 3 መኝታ አፓርትመንት ነው። በቅድሚያ የምናሳያችሁ ፍሎር ፕላኑን እንዴት እንደሰራነው ሲሆን ከዛ ፍሎር ፕላኑ ላይ ያወራናቸውና የተነጋገርናቸው መሰረት በ3D ካስቀመጥን በኋላ ቤቱ አልቆ ምን እንደሚመስል እናሳያቸዋለን። ተከታተሉ። ቤቱ 2 ኪችን ያለው ሲሆን በቅድሚያ ልክ ስንገባ የምናገኘው ሞደርን ኪችኑን ሲሆን በሞደርን ኪችኑ በኩል አልፈን ደግሞ ትራዲሽናል ኪችኑን እና የሰራተኛ መኝታ ቤቶቹን እናገኛለን። የአፓርትመንቱን አሰራር በጣም የወደድነው ሲሆን ምክንያቱም እኛ ትራዲሽናል ምግቦችን የምናዘጋጅ ስለሆነ እሱን በውጭ በኩል አድርገው በቂ የሆነ አየር እንዲኖረው ስላደረጉት በጣም ቆንጆ አድርገው ነው የሰሩት። ሁለተኛ ላይ ግን እኛ ልክ ቀድመን ስንገባ የምናገኘውን ሞደርን ኪችን ዝግ ስለነበረ በር አለው ግን ደግሞ መሀል ላይ ክፍተት ነበረው። ስለዚህ ምንድነው ደንበኛችን በጠየቁን መሰረት ይሄንን ነገር ትንሽ እንደ ባር ፊሊንግ እንዲኖረው እና የቁርስ መብያ ቴብል ቢኖረው ብለው ጠይቀውን ነበር። ስለዚህ እኛም ያደረግነው በሩን ሪሙቭ በማድረግ እና ፊት ለፊት ያለውን ግድግዳ በማፍረስ አይላንድ እንዲኖራቸው አድርገናል ማለት ነው። አይላንዱን በአንደኛው በኩል መቀመጫ እንዲኖረው ካደረግን በኋላ በውስጥ በኩል በምንጠቀምበት በኩል ደግሞ ካቢኔት አድርገን ተጨማሪ ስቶሬጅ እንዲኖራቸው ለማድረግ ችለናል። ከዛ በተረፈ ባለ 70 ሳንቲም ፍሪጅ የተጠቀምን ሲሆን ስቶቭ እና ሲንኩም እዛው ጋር ስላለ በቂ የሆነ አክቲቪቲ ለማድረግ ወይም ለማሞቅ አንዳንድ ነገሮችን ለመስራት ቆንጆ የሆነ ኪችን መጥቶልናል። ከአይላንዱ በላይ የሰራ ነው መደርደሪያ በኪችንም በኩል በዳይኒንጉም በኩል አክሰስ ሊደረግ የሚችል መደርደሪያ ነው የሰራንላቸው። በሱ ተጠቅመን አይላንዱን የባር ፊሊንግ እንዲኖረው ለማድረግ የሞከርነው በሱ መደርደሪያ ነው። የወይን ብርጭቆ የምናስቀምጥበት አለን። እንዲሁም ደግሞ የተለያዩ ጌጣጌጦችን እዛ ላይ ማድረግ እንችላለን። ይህ ዝክ ቶፕ ካቢኔት ከምናረግ ይልቅ ክፍት በማድረጋችን ሞር ወደ ኪችኑ ጥሩ እይታ እንዲኖረንም ረድቶናል ማለት ነው። ስለዚህ የደንበኛችንን ፍላጎት በዚህ መልኩ አስተካክለን ሰርተነዋል ማለት ነው። ቀጥል የምንሄደው ወደ ዳይኒንግ ቴብላችን ሲሆን ወይም ወደ መመገቢያ ጠረጴዛችን ሲሆን ጠረጴዛችን የተፈለገው 6 ሰው እንዲቀመጥ ስለሆነ የፈለግነው ባለ 6 ሰው የሚያስተናግድ ጠረጴዛ ነው ያደረግንላቸው። ባለ 6 ወንበር ስናደርግ በአንዱ በኩል ግድግዳ አስይዘነዋል። እንደምታዩት በግድግዳ ያስያዝንበት ምክንያት ምንድነው? መቀመጫ እዛ ጋር ካደረግን መተላለፊያው ጋር ስለሚመጣብን ጠረጴዛው ግድግዳ ገፍቶ ስለሚሄድ ያህ እንዳይሆን ብለን ጥግ አስይዘን የሰራ ነው። ሁለተኛ ላይ ደግሞ እዚህ ጋር ትልቅ እንዳይሆንና ወይም ደግሞ እይታ ላይ ቆንጆ እንዲሆን የተጠቀምንበት መንገድ የመስታወት ጠረጴዛ መጠቀም ነው። የመስታወቱ ጠረጴዛ ለእይታችን ቀለል ያለና ትራንስፓረንት የሆነ ነገር እንዲፈጥር ስላደረገው ዳይኒንግ ቴብሉን እንዳይከብድ እንዲሁም ደግሞ ቆንጆ እንዲሆን አድርጎታል። እንደምታዩት በመቀጠል የምንሄደው ወደ ሶፋው ሲሆን የተጠቀምነው ሶፋ ኤል ሼፕ ሶፋ ነው። ኤል ያደረግንበት ምክንያት ብዙ የተለያዩ ፒስ ኦፍ ፈርኒቸርስ ብንጠቀም ቦታ የመያዝ ነገር ሊኖረው ስለሚችል ኤል ሼፕ ብናደርገው ሞር ብዙ ሰው ይዞልን
ከእይታ አንጻርም ክሊን ወይም ደግሞ ንጹህ የሆነ እይታ ይኖረዋል ብለን ስለፈለግን ኤል ሼፕ ሶፋ ተጠቅመናል። 7 ሰው በላይ ይይዝልናል። በተጨማሪ ደግሞ ኦቶመኖች አሉ፣ 2 ተጨማሪ ኦቶመኖች አሉ። እነሱንም አዲሽናል ከፊት ለፊት ከዳይኒንጉ ፊት ለፊት አድርገን መጠቀም እንችላለን። ግን እዚህ ጋር እነሱን ሪሙቭ አድርገናቸዋል። ምክንያቱም ከዳይኒንግም ከአይላንዱም ኤሪያ ክፍት የሆነ ኮኔክሽን እንዲኖር ስለፈለጉ እነሱን ሪሙቭ አድርገናቸዋል ማለት ነው። ቆንጆ አካል ነው ብለን የምናስበው የመጨረሻው ስራችን ደግሞ ቲቪ ስታንዱ ነው። ቲቪ ስታንዱን ስንሰራ ከዳይኒንጉ ከመመገቢያ ቁርስ መመገቢያ ቦታ እንዲሁም ደግሞ ከቲቪው ኤሪያ በደንብ ልናየው የምንችለው እና ቆንጆ እይታ ያለው ቲቪ ስታንድ ነው ለመስራት የሞከርነው። የተጠቀምናቸው ማቴሪያሎች በጣም ዝም ያሉ ስለሆኑ ከረዥም ጊዜ በኋላ ብናየው የማይሰለች ወይም ፋሽን የማያልፍበት ነገሮችን ለመጠቀም ሞክረናል። በግራ በኩል እንደምታዩት አርት አድርገናል ከላይት ጋር፣ በቀኝ በኩል ደግሞ ቫዝ ማድረጊያ አድርገናል። መጽሐፍ መደርደሪያ ከቲቪ በላይ ተጠቅመናል። ቲቪው ከሁሉም ዳይሬክሽን እንዲታይ አድርገን የሰራ ነው። እራሱን ስታዩት ተለቅ ያለ እና ግርማ ሞገስ ያለው ውበት ፈጥሮልናል ቤቱ ላይ ማለት ነው። በተቻለን አቅም ከከስተመር ጋር እየተማከርን መጋረጃዎቹን፣ ምንጣፎቹን፣ አበቦቹን፣ አክሰሰሪዎቹን ጨማምረናል። ስለዚህ በዚህ መልኩ ብዙ አይነት የጣራ ስራ ሳንሰራ የቀለም የግድግዳ ስራ ሳንሰራ የሰራ ነው የአፓርትመንት ዲዛይን ይህን ይመስላል። በመጨረሻም ሀሳብ አስተያየት ካላችሁ በሶሻል ሚዲያዎቻችን ሜሴጅ አድርጉልን ወይም ደግሞ በስልክ ቁጥራችን ቴሌግራም ላይ ወይም ዋትሳፕ ላይ ሜሴጅ ልታደርጉልን ትችላላችሁ። ስራ ለማሰራት የምትፈልጉም እንዲሁ ዋትሳፕ ቁጥራችንን ብትጠቀሙ ቶሎ አክሰስ ስለምናደርጋቸው ቶሎ ሪስፖንድ እናደርጋለን። እናመሰግናለን። እንደወደዳችሁ ተስፋ እናደርጋለን። ሰብስክራይብ አድርጉ። የተለያዩ ተመሳሳይ ቪዲዮዎችን ሁልጊዜ ሮብ እንፖስትላችኋለን። መልካም ቆይታ።